በየነ ቆንጆ ስም ነው። በየነ አቶ በየነ ልጅ ነሽ? አቶ በየነ። እሺ አንቺስ? አስናቀች። ወደዚህ ሲወጣ አስናቀች ማለት ነው። አስናቀች ደስ ይላል። ቆንጆ ስም አስናቀች። እሺ ስምሽ? ሜላት። ሶስተኛ ዓመት ነርሲንግ ተማሪ ነበርኩ። ነርሰሪ? ያ ነርሰሪ? የስ ሰርጃ ተብለሻል። የስ ይኸውላችሁ መቼም አሁን የምመዘገባችሁ ምንድን ነው፣ ይሄ ቤት አዲስ ቤት ነው። ይሄን ቤት ስቀይር 5ኛ ጊዜ መቀየሬ ነው። ለምን መሰላችሁ መቀየር ያስፈልገው? አንደኛ ራቅ ባልኩ ቁጥር ሰራተኛው ፍልሰቱ ይጨምራል፣ ተደራሽ እናደርጋለን አይደለ እንዴ? ስለዚህ መገላበጥ አለበት። ከቦታ ቦታ መሄድ አለብኝ አይደለ እንዴ? አዎ እናንተም ቢሆን አንድ ቤት ገብታችሁ ዝብዝብ አትበሉ። እስቲ ወጣ ገባ በሉ። አንደኛ ነገር ስራ ትለምዳላችሁ። ስራ ከለመዳችሁ ደግሞ ደሞዛችሁ በዛው መጠን ይጨምራል። ይህን ኮሚሽን ከፍ ይላል። አንቺ ዝም ብለሽ ትቀልቀሽ። አሁን ጥሩ ቤት አስቀጥርሻለሁ። አሁን የምትመጣ ደንበኛ ያለች ሰራተኛ ፈልጋለሁ ብላ የደወለችልኝ። ማናችሁም ብትሆኑ ስትጠየቁ አልችልም የሚባል ቃል ካፋችሁ እንዳይወጣ፣ ሁሉንም ነገር እንችላለን ነው የሚባለው። ለምን ከገባችሁ በኋላ ትለምዱታላችሁ። እንግዲህ እድለኛ የሆነ ከ3 አንዳችሁ ዛሬ ትወጣላችሁ አይደል? አቤት እሸት! እኔ የአረብ ሀገር ምግብ እንጂ የእኛን ሀገር ምግብ አልችልም። በቀቀለ ስራ ገሽ ይሄ ምናምን የሚለውን መስራት አሁን አንሻንቺ ዱባይ ሜላት ሜልዬ እንደው ታሪክሽን ስትነግሪኝ ስላሳዘንሽኝ እንጂ እንዳይልሽ አይነት ቀዝቃዛ ቀበጥ ማንም አይፈልግም። እሺ በቃ እረጋጋለሁ። ገኔ ተናገርሽ? እኔ አይደለሁም፣ እሷ ናት ያነጋገረች። ኧረ እኔ እንደው ጊዮርጊስን ስትወጥ የለኛ ምን ያያል? ኧረ እኔ ትንሽ ማለት አንተ አቤት ነገርካት እንዴ? ምኑ ጤነኛ አይደለችም ያለሽ ማለት ነው? ደርሶ ምንድን ነው መተናነቅ? ምን ማለት ነው? እንዲህ ማለት ምን ሰላም ነው? ሰብሰብ ትላለች። አንቺ ይዘሽ ነው ወንበሩን ሚል ልጅ ነች። ይቻለ ሰው ቤት ይቀመጥ። እኔ የምልህ ቆንጆ ቤት ነው። ቤት ቆንጆ ነው ማለት እንዴ? ሰፋ ብሏል። ቆንጆ ቢሮ ነው። እንደውም አንዳንድ ነገር አልጣጠፍኩበትም ገና። ይሄ ቆንጆ ሰራተኛ አለን፣ ዋጋችን ቅናሽ ነው፣ በሳሰርትን አልጠቁም ስለተፈጠረ ወይዘሮ አስቴር እንዴት ነው ተርሶ? ደህና ነኝ እግዚአብሔር ይመስገን። አቤት አምሮብዎታል። እንደው ቶ እያለሁ ወደ እሱ በጣም እየ እሺ ምን ልታዘዝ? እኔማ ሰራተኛ እንደደውለው ሰራተኛ ነው የፈለኩት። ዘበኛ ምን ይመስል ዘበኛ ይመስል በአይኑ እንቅልፍ ዝር ማተር ዘበኛ እንደው በአጋጣሚ እንኳን አጥቦት ላይ ይሻላል እንዲህ ቀጥሮች ይሆን ልክ ነው። በአይኑ እንቅልፍ የምባል ፎላት እውነት ነው። አረ የቤት ሰራተኛ ነው የፈለኩት። ጠቅላላ ሰራ የቤት ሰራተኛ
ወጥ ቤት፣ ጽዳት፣ ኧረ ሁሉም አለ። በተለይ ደግሞ ወጥ ቤት አያቱኝ ዶሮ ብትሉ፣ ላዛኛ ብትሉ፣ ሴኮንዶ ብትሉ፣ የቴናቴሪ ብትሉ፣ ይሄ በርገር ብትሉ ሁሉንም ጥንቅቅ ቀልበ የመጡችን የጽዳትን ነገር ባጠው የጽዳት ነገር ከኪችን አንስታ ሳሎን ገብታ ውጭ ድረስ የምታጸዳው መለሱ ሲያዩት እፎን ከማጽዳት ላይ ተነሳ አለ ወይም ችግር የለም። እነዚህ ሰራተኞች ነው እየቀጠር እየሞከርኩ ነው የምታስቀጥራቸው እንዲሰራቸው ፍቅ ታርገ የምትናገረው ወይዘሮ አስቴር እባክዎት ላይ ያስቁኝ በምን የለሳቀ እኔ እንደሌላው ደላላ መሰልኩት እንዴ? ካስቀጠርኩ በኋላ ዝም ብለው ያው ሰራተኛዋ የገባሽበት ቤት እንዴት ነው የቀጠረው ሰው ደግሞ እንዴት ነች ሰራተኛዋ እያልኩ እየተመላለስኩ እኮ ነው የምጠይቀው። እኔ ካስቀጠርኩ ወዲያ ዝም አይደለም ስራ እኮ ነው እንዴት ነው። አሁን ዝም ብለህ የቤት ሰራተኛ ጠቅላላ አድርጋ የምትሰራ ገና አምጣልኝ እስኪ አለች ምን የመሰለች አለች። ቆይ የሚፈልጉት አማራ፣ ትግሬ፣ ኦሮሞ፣ ቤኒሻንጉል፣ ጋምቤላ ወይስ ሲዳማ ምን ከየትኛው ብሄር ይሁሉ እኔ ብሄሯ ምን ያደርግልኛል? አማራ ብትሆን፣ ትግሬ ብትሆን፣ ጉራጌ ብትሆን ምን ብትሆን ደግሞ ደሜ ነው። እኔ ለምንድን ነው ኢትዮጵያዊ ሰራተኛ ነው የምፈልገው? ሰማን ጌታ ኢትዮጵያዊ ሰራተኛ ነው። አይ ወይዘሮ አስቴር ከሌላ ይለያሉ። ሌላው እኮ መጡ እኮ ትግሬ ሆነ አይደለም እኔ ኦሮሞ ነው የምፈልገው አይደለም እኔ ትግሬ ነው የምፈልገው። በቃ መከራችንን እኮ ነው የሚያበሉት አለች። ምን የመሰለ ይሰራ ይገርም በዚህ ከሲያበ ሲሏት በዚህ ሲሏት በዚህ ደግሞ በዚህ በመሽወልከው ነገር አለ። ምን መሰለሽ ቀለል ያለች ቀልዬ ሳያት ገለባ መሰልኳት እንዴ? ተቻቻላዳ ወይዘሮ አስቴር እውነቴን ነው የምሎት። የእሱን ጸባይ አውቃለሁ፣ የኑሮ ሁኔታውንም አውቃለሁ። ሳምንት እሱ ከመደወለው ሳምንት ጀምሬ ነው ደሞዝ ቀንሺ አልቀንስም፣ ቀንሺ አልቀንስም ስንናቆር በስንት መከራ 500 ብር አስገባዋት። አቤት ውሸት! ደግሞ ይጠቅሰኛል እንዴ? እኔና ባለቤቴ ነን፣ ሌላ ቤተሰብ የለኝም። ቤት ብታይ አንድ እንጀራ ለሁለት ቀርቦ እሱ ወደዛ ሲጎትታት እዚህ እኔ ወዲህ ስጎትት እሱንም አልጨረሰም። ሁላቴን ቆርጥ እኔ ስትጓተቱ ነው የምትውሉት። እንደው አንዷን እንጀራ ነው። ልብሳችንም ደግሞ ውሃ እንዳለ ነው የሚታጠበው፣ አይቆሽሽ። ምን ትሰራለች እና ነው አሁን ለእኔ ቤት? እስኪ አትቀንስ እባክህ አስቀንሳት። አይ ችግር የለም ግን እንኳ እውነቴን ነው። ውሃው ካዳነበር ወዲያው እንጀራው ዋጠጥ ነው። እናንተ ቤት እኮ ደስ ነው የምትሉት። ይኸውልህ መቼም ወይዘሮ አስቴር ያውቁታል አይደለ? በአሁን ጊዜ ትንሽ የሚባለው ደግሞ የሰራተኛ ደግሞ 2000 ብር ነው ትንሽ የሚባለው። ዛሬ እኮ አይቀመስም ሰራተኛ ጦር ብሏል። ይሄንን እኔ እርሶ ስለሆንኩ እኮ አስቀንሽ ነው ወይዘሮ አስቴር አዎ ገንዘብ ብዙ ማጣላሽ ግን እንደው ተያዥ ዋጋና ታማኝ ሰው ተያዥ አላት መታወቂያ ይሰራል። ወይዘሮ አስቴር እኔ ያልኩትም ዶክመንቷ ጠቅላላ ነገር ደግሞ ተምራለች። ምግብ ላይ ተምራለች። መብላት አይደለም መስራቱን ተምራለች። ጥቅም አድርጋ ነው የተማረችው። 5 ዓመት ሙሉ ስትበላ ስትቀምስ ቀላል እንዳትመስሉት። ተያዥዋ ደግሞ ወፍራም ወደ ችግር የለም ሞላ ያለ ነው። እንዲህ ሲያዩት እራሱ ተያዥዋ በቃ እንዲህ ሲያዩት ምንም ባይሆን እና ነገ እኔ ራሴ ይዣት እመጣለሁ። እርሶ ይሄዱ። ለምን አዲስ ሰው ጋር ሲጓተቱ ለክብሮት አይደለም እሱ እንኳን ችግር የለውም። ያው የደላላ ነገር ሆኖ ደግሞ ወደ አንድ ወስደን ታስቀጠራት እንጂ ወይዘሮ አስቴር ከእርሶ ምን ነው ለተማመን እንጂ ይመኑኛ። ወይዘሮ አስቴር በቃ ይሄዱ። እኔ ይዣት እመጣለሁ። ችግር የለውም ወይዘሮ አስቴር ይዣት እመጣለሁ። ተዘጋጅ ትንሽ ሂዱ ማለት ችግር የለውም።
ይኸውልሽ ስሚ እኔ እኮ ለአንቺ ጥቅም ብዬ እንጂ ለእኔ ይጠቅመኛል ብዬ አይደለም ከዛ ቤት አስወጥቼ እዚህ ቤት ማስገባሽ። ለራስ ብለህ ለኔ ብለህ አይደለም። እኔ እኮ እነዛ ሰዎች በጣም ነበር የምወዳቸው ከዛ ያኔ ልጃቸው በስተቀር። ቆያ ቤትና ይሄ ቤት ምን አገናኘው? ደሞዙስ ብትይ የሰማይና የምድር ያህል እኮ ነው ልዩነት ያለው። እኔ ገንዘብ ችግር የለም። በጣም እንዴ እስካሁን ሰራተኞቹ ከመጣችሁ በኋላ እናንተ ስራ ስትሄዱ ቆሚያ እኮ እዚህ ገበል ይመጣል እኮ አሯሯጡ እና ጋር ምን ለምን ይመጣል ነገር
አንቺ አብደሻል እንዴ? እንዴ ማን ነው? ምንድን ነው? አይለመደኝም። ወይኔ ጂም በእጄ በላሁኝ። እባክሽ ይቅር በይኝ።
ድረስ አገር እናት አለም ጎንደር የከሰዋ ማለት ለምንድን ነው ይሄ ከትግራይ ነው ማለት ለምንድን ነው ሰካራም ጠጥቶ እዚህ ሰካሪ ልጅ ጠጣል ተኛለሽ ነገ ሌላ ዘበኛና እናስመጣለን ወደዛ
እንደው ዝም ብላ እኮ ነው ልጅ ናት እኮ እባክህ